ሰላም ውድ ተከታዮቼ እንደምን አላችሁ? ዛሬ ደግሞ ለእናንተ ይሆናል ያልኳቸውን አሪፍ ቪዲዮ ይዤላችሁ መጥቻለሁ። ከኔ ጋር እስከ መጨረሻው ቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ይጀምሩት። ቀጥታ ወደ ቪዲዮቹ እንሄዳለን። አኮም ምግብ እምቢ ያለው ብላችሁ አይደል እንዲያመጣችሁ እየበላው ላሳየው። ደስ አሌክስዬ እግዚአብሔር ይማርህ። ያው በቃ ከዚህ በኋላ እንግዲህ ከጎንነን ምንም አይነት ነገር እንትን አይደለም። አይዞህ ስንት ነገር እንትን የሌለ እንዴ በቃ ስንት ነገር ያጋጥማል። ስለዚህ ለበጎ ነው፣ ጥሩ ነው። ይከብዳል። አንደኛ አላቅም እንደምትመጡ አላቅም። በዶክተር እንግዳ ይዘውብኝ እንደሚመጡ ነው የማውቀው። ዶክተር ነው ኤክስፔክት ያደረኳቸው። ዶክተር ፍቅሬ አንድ ሊያይ ፈለገ ብለውኝ አውርተውኛልን በስልክ ከደቂቃዎች በኋላ እና 11 ዓመት 9 ዓመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ያልፋል ወይ ደግሞ አንተ ታልፋለህ። ምን ያደርግልኛል? ሴት አንቺ ለነገሩ አይዶላክ ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው። ሪስታትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ። ሩጫው ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ፣ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አርግ ብትባል ማን ነው? ቢኒያም ሽብሪ። ምን እሱ ተወዳድሮ ያውቃል? ዝም ብሎ ፕሮፌሽናል ፋይት አድርጎ አያውቅም ቢኒያም ሽብሪ። አራላህም አያውቅም፣ ወላሂ አያውቅም። ኢትዮጵያዊ ሆኖ ሚክስድ ማርሻል አርት የሚያውቅ የለም፣ ፕሮፌሽናል ፋይተር የለም። እና አሁን ወዬ ብልሽ ትፈልጊዋለሽ ቢኒያም ሽብሪ? አረ እኔ አይመጥነሽ ፊት ያረግ አረዝም። ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል። ልክ ከዚህ ውድድር በኋላ ተለየሽና አቻ አለሽ ሰላም ነው ሆይ? አባት ሰላም ነው። አቻ እንዴት ነህ? ሰላም ነው? ሁሉ ሰላም አለን። ጥሩ ነው። እንደምን አለሽ? ሰላም ነሽ ወይ? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? አለን። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ታዲያ አለን። ሰላም ናችሁ? አቺ Ali الله تعالى ايني جيب لي لينا سلام سلام ايجو ايجو دين ماس دين سلام دين دين سلام قدم دين برتا اسمع اجي ፍሬንድስ ከቻሳ ይሄው ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። አሁን ምን ደረጃ ላይ? አሁን ያው ሕክምናው በደንብ ተሰጥቶኛል። በጣም በአንቲፔን ነኝ ያለሁት። በጣም ያማል። የሆነ ሰዓት ላይ ሌሊት መተኛት አትችልም። ይህንን ሕክምና የመገጣጠሚያ ሕክምና የሚያደርጉት በኢትዮጵያ ውስጥ 4 ሰዎች ምናምን ያሉት አሉ የሚባለው ስፔሻሊስቱ አይቶኝ መድኃኒት አዞልኝ። ግን ያው መድኃኒቱ ትንሽ ጊዜ ይፈልጋል። ትንሽ ጊዜ ይፈልጋል። ያው ባንዴ እንደዚህ አይነት ህመም ልክ እንደ ወድ ቁርጠት ወይ እንደ ባክቴሪያ ህመም የሚቆም አይደለም ይሄ ህመም ብለው አስረዱኝ።
ስለዚህ እንትኖች ህመሞች ሊኖሩ ይችላሉ። ያንን ቻሌንጅ አድርገህ በጣም መቋቋምና አለብህ። መድኃኒቱን ገና ከሰውነት ይዋሃድ፣ ግን ክትትል ያስፈልገዋል። አላለቀም ህክምናው ብለውኝ በእንደዚህ አይነት መልኩ ይኸው እዚህ አለ። ሁሉ ሰላም። ስለዚህ አሁን ህክምናው እዚህ ይደረጋል ምንድን ነው? አዎ ዶክተር በጣም ማለት እንደዚህ ቃላት አንዳንዴ ያጥራል። እነሱ አሁን አንደኛው እንትን ያለው አንተ መጠየቅ ብቻ ሳይሆን እነሱንም ያው ማመስገን አለብን። አለምን እያደረጉ ያሉት ነገር በጣም ያው ናቻሪም ሲነግረን በጣም ትልቅ ነገር ነው ያደረጉት። እነሱን ያው በምናመሰግንበት ነገር ምስጋና ነገር አዘጋጅተን ህዝቡም እንዲያውቅ እንደዚህ አይነት መልካም ሰዎች በጣም እንትን ማለት አለባቸው እና አንደኛ እነሱንም እናመሰግናለን። አንተ አይዞ ያው በቃ ከዚህ በኋላ እንግዲህ ከጎን ነን። ምንም አይነት ነገር እንትን አይልም። አይዞ አይዞ ስንት ነገር እንትን የሌለ እንደ በቃ ስንት ነገር ያጋጥማል። ስለዚህ ለበጎ ነው፣ ጥሩ ነው። ይከብዳል። አንደኛ አላቅም እንደምትመጡ አላቅም። በዶክተር እንግዳ ይዘውብኝ እንደሚመጡ ነው የማውቀው። ዶክተር ነው ኤክስፔክት ያደረኳቸው። ዶክተር ፍቅሬ አንድ ሊያይ ፈለገ ብለውኝ አውርተውኛልን በስልክ ከደቂቃዎች በኋላ እና 11 ዓመት 9 ዓመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተህ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ውሾን ያነሳ ውሾ ነው። የኋላ ታሪክን አታነሳ። ዛሬ ላይ በይቅርታ የሚያልፍ አመለካከት መሆን አለ። አሁን ከይቅርታ ነገር ከመደራረግ አልፌ ይቅርታ ጠየቁኝ ምናምን ላይ አይደለሁም። እኔ መተው መጠየቃቸው አንድ ስቴፕ ለኔ የተለየ ነው። ማለት እንደዚህ እንደምታወሩ አይደለም። ሰው ራበ ነው፣ ሰው ፍቅር ነው። ዝም ብለህም ታሳልፋለህ እኮ ጊዜ፣ ዝም ብለህ ከማንም ጋር ታሳልፋለህ። እኛ ማንሞች አይደለን። ብዙ ነገር የሰራን ብዙ ነገር የሆነው ግን ጥርስና ምላስም ሊጋጭ ይችላል። የሰራው እሱን አናነሳ። ከይቅርታ ሳያቸው ሌላ ስሜት ነው የተሰማኝ። ሌላ ስሜት ማለት በቃ የምትወደው ሰው የኔ የምትለው ሰው ምናምን የጠፋብህን ልጅ እንደማግኘት ማለት ነው። ይሄ ደግሞ እኛ ብቻ እንኳን ታምሜ ያለሁት አይደለም እግዚአብሔርም የሚወደው ነገር ነው። ስለዚህ ምንም እንደውም ይሄ ለኔ አይጠየቅም። ምን ተሰማ የሚለውን ነገር ማለት ፊቴ ሊገልጸው ሰውነቴ ሊገልጸው የሆነ ነገር ይችላል። ፌሻል ኤክስፕሬሽን ሊሆን ይችላል። ለምን ሰው ታመ ነው ሰርግ ላይ አይቀር። ታመ ግን በቃ ሰው ራበ ነው የሚያስፈልግ ሰዓት ነው። ስለዚህ ደስ ብሎኛል ብቻ አይደለም እግዚአብሔር ከዚህ የበለጠ ደግሞ ፍቅራችን የሚመልስበት የተሻለ ቀን ይመጣል። የተሻለ ቀን ይመጣል። ይሄ መጀመሪያው ስቴፕ ይሆናል። ገብቷል? ወር ከምናምን ነው የሆነኝ ከታመምኩ። ገብቷል? ሌላ ሰው በጣም ብዙ ሰው ነው ከውጪ ከሀገር ውስጥ መጥቶ ብዙ አርቲስት ጠይቆኛል። ግን የኔ ልቤ ውስጥ ያለው የኔ ጓደኞች ሊሆኑ ይችላል። ተረዳ? ኤክስፔክት ልታደርግ ትችላል። ሰው በዝቶብኝ አይደለም፣ ሰው ወዶኝ ነው፣ ሰው አዝኖልኝ ነው። ስለዚህ ሲመጡ የተሰማኝን ስሜት እኔ በቃላት አልገልጽም። ስለዚህ ስለ ይቅርታም ስለምንም አይደለም የምናወራው። በቃ ያለፈን ነገር አለፈ። ግን ይሄ ነገር ነው የኢትዮጵያ ሕዝብን ከልቤ ነው የማመሰግነው። እምነት ያለው በእምነቱ፣ ገንዘብ ያለው በገንዘቡ፣ እውቀት ያለው በውጭ ሀገር ያሉትን እንደዚህ አይዞ እያላችሁኝ ያላችሁት እመቤቴ ሁሉን እንትሙላላችሁ። እኔ የሰው ውለታ አልከፍልም። ውለታን የሚከፍለው የድንግል ማርያም ልጅ ነው እና በጣም ደስ ብሎኛል። ዛሬ የተለየች ቀን ለኔ እና በጣም ደስ ብሎኛል። ከዚህ በላይ መግለጽ አልችልም። ኦልሬዲ ሕክምናንም እስከምትጨርስ ድረስ ሕክምናንም ከጨረስክ በኋላ ያሉት ነገሮችን ምንም ከዚህ በኋላ እንግዲህ በኃላፊነት ስሜት አብረን እንትን እንላለን። አዎ ቤት ሄድን እና ቤት ሄደን ምን ይዘን እንሂድ ምናምን ነገር እያለን ቤት ሄደን ነበረና ፍሪጇ ትንሽ ተበላሽታለች እና እስቲ አይኑን አንድ የጨፍንልኝና
እናስገባለን። አይ ጨርቅ ነው ባዮሎጂክ ሊሆን ይችላል። ይብለጥ እንትን እንዳይለዋ እሺ አሌክሲ ወይ እንግዲህ ጓደኞችህ ይህን ስጦታ እንደምታደርግ እንግዲህ ከራሳቸው ስማ ምስቲና ትገለጥ እዚህ ጋር ይመጣል። እኔ እንደውም ሰርፕራይዙ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸፍኑኝ እኔ እንደዛ ልታደርጉኝ ነው የመሰለኝ። አይ በመሰለህ ቤት ይዘው ትሄዱ ነበር። ዋናው ነገር ያሰብንበት ምክንያት ዋና ይሄን ያሰብንበት ምክንያት እንደ ፍሪጅ የቀዘቀዘው ፍቅራችን ነው እንዲህ ነው። ይሄ ትንሽ ነገር ነው። እንግዲህ ያው በቀጣይ ትልቁ ነገር እንዳልከው ሰው ነው አብሮ ከጎን መሆኑና አብሮ እንትን ማለቱ ስለሆነ እንግዲህ ለዛሬ እቺ ስጦታ ከፍ እንክፈትለት። በራሴ ፈስ አስሜ ሊነሳ ባዶ ካርቶን ውስጥ አፍናቸው። አሌክስ መልኬና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልህ፣ ጨርሶ ይማረ። አሌክስዬ እኔ የምልህ ይሄ ነው ከመቤቴና ከቅዱስ ሚካኤል በታች ቀን ያርገኝ ከዘራይ ነው ልታወርሰኝ እግዚአብሔር ይመስገን። እኮ ምግብ እምቢ ያለው ብላችሁ አይደል እንዲያመጣችሁ እየበላው ላሳየው። አሌክስዬ እግዚአብሔር ይማርህ። አሜን። የኢትዮጵያ ሕዝብ ቆሞ ሀገር ውስጥም ውጭም ያለው እኔን አስነስቶኛል፣ አንተንም ያስነሳልኝ። እሱን ነው የምልህ። እና አሌክስዬ የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያለው እኔን ቆሜ ለዚህ አብቅቶኛል፣ አንተንም ያግዙልኝ። ህመም ላይም ስለነበርኩ ነው። እንደምታየው በጂፒኤስ ነው የሚሄደው። ስፈልጋት በአፕሊኬሽን ጠራለሁ። እንደቺ አልዱላና እቤት ራሱ ሆና ብድግ ስል ካልጋ ላይ ህመሙ ይሄ ስትሮክ አይደል ትንሽ ባላንስ ያሳጣል። ባለቤት ማቲ አንቺ በሩ ክፈችለት፣ ወዴት እንደሚሄድ ሽንት ቤት ነው ወደ ውጭ ነው የሚሄደው እየተወዛወዝኩ። እሱን ነው የምልህ። ሌላ ደግሞ ያው አሌክስ ለእነሱም አልነገርኩም። ሰው እኮ ስትነሳች አንብብልኝ፣ ብዙ አይታየኝም። በደንብ አንብብ። ለዓለማየሁ ጌታቸው ቁጥሩ በማርያም 1374 460 315 በረከት በቀለ ይላል። የራሱን አካውንት የኔን ነው ተልኮ ደህና ከተረፈ እንዲልክል እንዲህ ተጋግዘን ካልሆነ እኔ ቆሜበታለሁ። አንተ ከቆምክ ደግሞ መላክ የማይቀርም መቤት የተማረ አለን ወንድም በጣም እሺ፣ ወንድሞች አለን። ግን እሱ ላይ በተረባረብንበት ሰዓት ድንገት ያንተ ደግሞ በመምጣቱ
ለተፈጠረው ክፍተት ይቅርታ ለመጠየቅና በቴሌቪዥንም አንድ ጊዜ ትንሽ ተናግሬያለሁ መሰለኝ። ምናልባት ደርሶ ይሁን አይሁን መልዕክቱ አልገባኝም። ግን ለአሌክስ ወንድማችን የጀመርንበት ጀምሮ አብሮን የቆየ በመሆኑ አሁን ባለው ሁኔታ ደግሞ እሱ ደግሞ የፍልፍሉ ተሽሎታል፣ ወደ እሱ ደግሞ እንመለሳለን፣ ላውንጅ እናደርጋለን ብዬ ተናግሬያለሁ። አሁን ምንገባል ቃል ምንድነው እነዚህ ወንድሞች እኔ አሁን ሁለታችሁ መካከል ያየሁት ፍቅር ከዛ በፊት እኔ በሌለሁበት የኖራቸው የነበረውን ፍቅር አስታወስኩኝና እንደዚህ በእግዚአብሔር እጅ ተይዘን የሆነ ነገር ውስጥ መግባት ጥሩ አይደለም። ቅድም አንተም ተናግራለህ። ይቅርታ መባባል ምናምን ሳይሆን ወደ ፍቅራችን ወደ ደረጃው ወደ ነበረው ለመመለስ ነው። ከዚህ በኋላ አሁን እንግዲህ ደግሞ ትንሽ ያንተ ስራ ይቀረናል። ጓደኞቼም አሉ ዜዶም ደግሞ ከዛ ሆኖ መልዕክት ልኳል። እሱ መልዕክት እንድታስተላልፍለት እየጠየቅን ከዚህ በኋላ ደግሞ ለአንተ ከሚቀጥለው ሳምንት ጀምሮ ከድርጅቱ ጋር ተነጋግረን እኛ ማድረግ የሚገባን ነገር በሁለት እግር ቆመ ቤት እስከምትገባ ድረስ ሁሉም ነገር እናደርጋለን። ኢንስታግራም ማን ነበር ይጻጻፈልኛል? ሸዛ ከነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል። በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላሉ። ዩሮፕና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን። ኢትዮጵያ እውቅና ምንም ጥቅም የለው። ዩሮፕና አሜሪካ ብሄድ እኔ መንገድ አያሳልፉኝ። ላይክ ታይላንድ እንደሄድኩ እንደዛ እንደምንኩት ፎቶ እንነሳ። ዓለም አቀፍ ፋይተሮች ናቸው። ዓለም የሚያውቃቸው ናቸው። ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አላያሳይ እና ቪዲዮ ለምን ልልክልህ ይችላል? አራም ወላሂ ንኩስ ባገሩ አይከበርም የሚባለው እኮ ለዚህ ሃይሚሊየን አፈሽ የሚባለው እውነት ነው። አንተ ጠኔ ሃይሚሊየን ማን ነው የሚሰጠኝ? ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይደባሉ። አረ ምን ነው አረ እኔ እንጃ የሚገቡ አይመስለኝም። ታይ ቦክሲንግ እየሰራ ነው። ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ፍቅራቸው እንዴት ነው? ተመችቷል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃተ ፍቅረኛ ወቀሉን ወሰደብኝ። አስመልሽ የምር አስመልሽ። አዎ ለማስመለስ ያረጋችብሽ ነው አስመልሽ። ንቃተ ቺት እያረገብኝ ነው። ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም። ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ። ስኬት ወማ ተውፊቂ ኢላ ቢላ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት። እኔ ድሩዬ ነኝ፣ ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። እኔ አሁን ያመኛል። ለምን አልነግርህም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆነም። የ60 ሺህ ብር ጫማ እኮ ዶቼ ጋባና የጣለ ሱፉ የ100 ሺህ ብር። አንተ ዝም ብሎ መስሎ ነው። እኔ በቃ የሀገር ውስጥ አትለብስም ብዬ እኮ ነው። አንተ የሀገር ውስጥ መልበስ ጀመርክ እንዴ? ካፍ ሜንስ አንተ የትም በቃ የሌለ ብራንድ ነው። ብራንድ እንትኑ ነው። የምን ሀገር ብራንድ ነው እንዴ? እንትን ሆኖ ቱርክ ሆኖ ሃይ ሌቨል አምሮብሻል። ለምን ካፍ ሄደሽ ማለት ነው። ይሄንን ሱፍ ሂጂና ጠይቂው ስንት ነው? ስንት 300 ሺህ ነው ያልከኝ? አንድ ላይ ሙሉ ለልብስ ግን ታወጫለሽ። ለባብ እኮ አምሮብሻል። ተከሽ ሰከት እኮ ነው አላህ ፊት ጋር አለ። ዝም ብሎ የዳቦና የሻይ እንዳይመስል። አሁን ቸከስ እናንተ ሳጠራ ምናምን ተሸካሚ እንዳልመስል። እንዲሁም እንዲነሽ መልክሽ። አሁን ደግሞ ሱፍ ሲጨመርበት ይሄ ቸከስ እንግዲህ ምን ያደርግልኛል? ሴት አንቺ ለነገሩ አይ ዶንት ላይክ ሴት። ለምንድን ነው ግን? እኔ ብዙም ፍላጎት የለኝም። እንዴት እንደሆነ እንጃ። አበሻ አላገባም። ያው ታይላንድ፣ ቱርክ ቀምሰሽ ነው የመጣሽው እና ታፈርተ ቆሻሻ። እኛ ባህላል ነው ባህላል። የአይላንድ ቺክ አገባለሁ፣ የቱርክ ሴት አገባለሁ፣ የራሽያ አገባለሁ፣ አንድ ደግሞ ከፓኪስታን አረ ሀገር ውስጥ ማንንም አጥርሻ ሀገር ውስጥ ዘር ያበላሻሉ። ሀገር ውስጥ ይቅርብኝ። ለምንድን ነው? እኔ አይመቸኝም። የአበሻ ሴት ለትዳር አልመኝም። ለምን? በቃ እኔ አልፈልግም። I have my own reason። የራሴ የሆነ ምክንያት እኮ ሪዝን ምንድነው ነው ብናውቀው ብዬ እኮ እኔ የአበሻ ሴት በቃ የአበሻ ሴት ለትዳር አልመኝም። ረሃ አይደሉም፣ ለትዳር አይሆኑም፣ ይነጫነጫል። ሲገጩም እኮ ይቆጥባሉ ይባላል። በደንብ አይገጩም። ሲለግሱ ራሱ የአበሻ ሴት ልክ ነሽ። መኪና ይዘው ነው ታውቂው መስመር ላይ መኪና ሲይዙ መስመር ላይ መንገድ ላይ ምናምን አይጋጩም ነው። ደግሞ የታይላንድ ሄደ እና የታይላንድ ሴት ደግሞ አውቀህ ከመጣ ከባድ ነው። እረዳሃለሁ። ታይላንድ እኔ ጠብሻለሁ። ያው እንግዲህ ኒካ ሽማግሌ ልካል። ቋንቋ እንዴት ተግባባችሁ? ከዚህ ሽማግሌ ይችላል። አይደል? ኧረ ሰፋታ አንተ ቅርጫት ተሸካሚ ጠግባል።
በእንግሊዘኛ እናድርገው ኢንተርቪው እና ሌትስ ጎ ቀጥል ቀጥል። እሺ እንዴት ነበር የታይላንድ ቆይታሽ? ታይላንድ ወላሂ በጣም የሚገርም ነበር፣ ግን እነሱ ትንሽ ይደብራል። ይሄ ጾታ የሚቀይሩት ምናምን ነገር ያስጠላል አሉ ሀሳብ። አሁን ለምሳሌ አንተን እዛ አሁን እዚህ ሰው ወንድ ነው የሚልህ፣ አንተ ሴት ነህ እዛ ጋር። እንዴት በቃ እንዴት ስታይ በቃ አሁን እኔ ይላሉ ወንድ ነው ብዬ ስቀርበው ለካ ሴት ነው። ለምን እንደዚህ አይነት ነው በቃ ካራክተራቸው። አንተ አሁን ሽማግሌ አይደለ? ሼባዎቹ አብዛኞቹ እንደውም ሴት ናቸው። ከቺክ ጋር ምናምን ካያት ቺኳ ወንድ ነች፣ ሼባው ደግሞ ሴት ነው። ለመቀመጫ ሄልሜት ካላበጀህለት እዛ ጋር ለምን ተነቅሎ ይተከልላል? ኦኬ ስፖርተኛ ሀገር አይደል? እንዴት እንደዚህ ሆኑ? እንዲህ ናቸው በቃ ባሪያቸው። እኔ እሱ ነገራቸውና የሚበሉት ምግብ ነው እንጂ ያስጠላኝ ሀገሩ የሚገርም። ምንድነው የሚበላው? ኧረ እባብ ይበላሉ፣ የማይበሉት ዘንዶ ይበላሉ፣ እንቁራሪት ውሻ ምናምን ነው እንጂ የሚደብረው ዘንዶ እኮ የሚገርም። ኧረ የማይበሉት ነገር ትላትል ከወንዝ ውስጥ ምናምን ይሄ የሚሳብ ነገር ምናምን ያ ነገር ዘጋኝ እንጂ አገሩ በቃ እና ያ ነገርና ይሄ ጾታ የሚቀይሩት ነገር ነው እንጂ ያስጠላው። ግን ስርዓት አለ። ግን ሴተኛ ዳሪም እንደ ቡቲክ እንደዚህ ተቀምጠው እዛ ታይላንድ ነው የተባለው እንደዚህ የሰማሁት አለ። ፋታያ የሚባል ቦታ ነው። እኔ ግን ወደዛ አልሄድኩም። አንቺ ስፖርት እኛ ባንኮክ እኛ እኔ ስፖርቱ ላይ ነኝ። ከቴዲ ጋር ነው አይደል ሄዳችሁት? ቴዲ ምን አይነት ኮች ነች? ምርጥ ኮች ነች። ምርጥ ኮች። እስቲ ንገሪኝ ስለሷ። እንዴት ተገናኛችሁ ምናምን? እንዴት አዘጋጀችው ይሄን ፕሮግራም? ያ በቃ አርጋሽ ነው ሄደችው? እሱ እኔን በቃ ማብቃት ፈልጓል። ታውቃለህ፣ ይሄን ውድድር እንዳሸንፍ ፈልጓል። ይሻላል፣ ከሌሎቹ የተሻለ ኮች ነው። ምርጥ ኮች እንዳየው እንትኑም ይሄ ስብዕናውም በጣም የተሻለ ሰው ነው። እውቀትም አለው ማለት መቃየር የሚችል ሰው ነው። ግን የሆነ ራሱ የሚቆልል ሰው ስላልሆነ እኔም በቃ ተመቸኝ እንጂ እኔ ሰው ስቀርብ በጣም እንትን እላለሁ። ዝም ብዬ አልቀርም። ፋይቱ እንዴት ነው? ባድከው ነው ሬድ እየተዘጋጀህ ነው በደምብ? ለምን ነው ለፋይቱ? በቀሉ ተዋት እባክህ። እሷ አሪቲዋን ተቀብታ አሪቲዋን ምናምን ቅቤዋን ተቀብታ ምናምን ሁኔታው ወይ ባጢስ ተቀብታ ቅቤ ምናምን አሁን ምንም አልሰማትም። በቃ አረጌ ዘራታል። ግን እግሩን ሰብሯለሁ፣ ቆርጧለሁ፣ ፈልጧለሁ እያለች ነው። ምንድነው በኋላ ታሪኳ እንትን ነበረች መሰለኝ። ምንድነው ፈላጭ ቆራጭ ነበረች መሰለኝ። እንደዛ ነው። ግን አንተ አሁን ከእንትን የተለየ ምን ታሳያለህ? አሁን ሰው እሱን ነው ከንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰዎች። ሪሳትሪስ ኬጁ ላይ ገብቼ ላዝናናችሁ እችላለሁ። ዳንስ ቡግሪ ልሮጥ እችላለሁ። ሩጫ ካራቴ አለ ያለ መሮጥ ራሱ ማምለጥ እኮ ነው። ስማ ያ ሁሉ ነገር ስላለ ብራዘር ልሮጥ እችላለሁ፣ ዙሪያው ላይ ልሮጥ እችላለሁ። ሰው ፋይቱን አይፈልጉም። ታውቃለህ፣ መዝናናት ነው የሚፈልገው። ስንት ሚሊዮን እዛ በተቀመጠበት ፈታ አድርገው ትወጣለህ። ፖድካስቱ ላይ ባለፈው 100,000 እኔ ካለው 100,000 ሰው እኔም ብሎ ይመጣል ብለሽ ነበር። ስቴዲየም ተገኘ 150 ሚሊዮን የሚመጣል። አሁንም አልተገኘም። አድዋ ላይ ሙሉ ይመጣል ህዝቡ ቦታ ቢገኝ እና ከነ ተገልብጦ የኔን ጉድ ለማየት ይመጣል። የዚህ ልጅ መጨረሻ የዚህ ልጅ ጉድ ብሎ ሁሉም ይመጣ 150 ሚሊዮን። ለምን እኔ በየቦታው ይወጣ ኡስታዙም፣ ፓስተሩም፣ ቄሱም፣ እርጉዙም፣ ህፃናቱም፣ ባለስልጣኑም ይሄ ፋይት እያየ ነው። ገብቷል አይደል? ይሄ ማለት ምን እንደዚህ አይነት ነገር ትኩረት የሚሰጠው ዓለም ላይ ምን አለ? ኢትዮጵያ ውስጥ ትልቅ ትኩረት የሚሰጠው ድብድብ ነው። ባይዘው ይሄ ድብድብ በእኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ነው። መጀመሪያም እኛ ነን ያው ሶሻል ሚዲያ ሀብለን እየተሰደብን ምን እያልን እና ያብባል በቃ የመስከረም ምናምን ብለው አሁን እንደማትሸነፍ እናውቃለን። ግን ምን አልባት እንደው 1% እንደዚህ የሚባል ነገር የለም። እንደው ብትሸነፍ እንደ 1% ኧረ እንደዚህ የሚባል ነገር የለም። እኛ አይምሮ ውስጥ እንደዚህ ነው የመሸነፍ አይምሮ የለንም። ቀድሞ እንዴት ታስብ ይሄ ልጅ እንዴት ያሸንፈኛል? ባይሆን ላዝናናችሁ እችላለሁ። እንዳልኩሽ ነው ኬጅ ላይ እየሮጥኩ ምናምን እኔ ይሄን ብቻ ውለታው አለልኝ። በመጀመሪያ ራውንድ አጨርሰው የምር ትንሽ እንዝናና። ለምን ሰው ስንት ነገር አስቦ መጥቶ በ3 ሰከንድ ትንሽማ ፈታ አደረጋችሁ። ሾርት እንዳይሆንብህ አዳር አድርጊው የተወሰነ ሾርትማ አያረካህም ማለት ለአንተ ለመለመርከው ነው። ስለዚህ ችግር የለውም። ረዘም አድርጊልን። ከሱ ቀጥሎ እሺ፣ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አድርግ ብትባል ይሄም ራሱ በግድ ነው የገባሁት። ኢትዮጵያ ውስጥ ፊት የሚያደርገን የለም። ሚክስድ ማርሻል አርት ከተባለ ፊት አያደርጉም። ሚክስድ ማርሻል አርት በቃ the only me ሁሉም ሚክስድ ማርሻል አርት እናድርግ ምናምን ይላል፣ ይመጣል። ምንም የሚያውቀው ነገር የለም። ለምን አልነገር
ዝም ብሎ ነው በስሜት እነ ቢኒያም ሽብሬስ ቢኒያም ሽብሬ አሜሪካ ወዳደርኩ ማን ነው ቢኒያም ሽብሬ ምን እሱ ተወዳደረቃል አሜሪካ ሲጨፋጨፍ በቃ አሜሪካ ምናምን ሲባል ብርቃችሁ ነው አይ እኔ ኬጅ ውስጥም አይቻለሁ ኧረ ዝም ብለህ አሜሪካ ከሄድክ አይደለም የትም ብትሄድ ማለት ነው ማንም ሰው መደባደብ ይችላል ዝም ብሎ ኤግዚቢሽን ፋይት በየቦታው አለ በየመንገዱ አለ ዝም ብሎ ፕሮፌሽናል ፋይት አድርጎ አያውቅም እሱ ቢኒያም ሽብሬ ኧረ አላህም አያውቅም ወላሂ አያውቅም ፕሮፌሽናል ፋይት አድርጎ አያውቅም ለምን አልነግርህም የትም ያውቀው ነው ፕሮፌሽናል ዝም ብሎ የመንደር ጸብ ነው የመንደር ጸብ በአሜሪካ ይኸውልህ ከሀገር ከወጣ ብዙ አይደለም እዚህ ጋር ኡጋንዳ ራሱ አለ እንደዚህ አይነት ብርቅ አይደለም ያው ለኛ ሀገር ብርቅ ነው ገብቷል የሆነ ኢትዮጵያዊ እኮ እዛ ጋር ሚክስድ ማርሻል አርት ተደባደበ ሲባል እውነት ይመስለዋል ስለማያውቅ እሪ ይላል ሚክስድ ማርሻል አርት እንደዚህ ይቀላል አይደለም ራሱ የሚያውቅ ራሱ ወጥቶ ይናገራል ለምን አልነግርህም ፕሮፌሽናል ፋይት ምን እንደሆነ ራሱ ምን እንደሆነ መጥቶ መናገር ይችላል ማለት ስለዚህ ኢትዮጵያዊ ሆኖ ሚክስድ ማርሻል አርት የሚያውቅ የለም ፕሮፌሽናል ፋይተር የለም ገብቷል እኔ ስፔሻሊ ደግሞ ታይላንድ ሄጄ እንዳየሁት ገና እኔ ራሱ አለሁ ብል ነበር ታውቃለህ እኔ ግን እነሱ ሳያቸው ቢግ ዲፈረንስ በጣም ልዩ ነው አንበሳ በሌለበት ውሻ ንጉስ ነው አይነት ነው እንደዛ አይነት ነገር ነው የሚሆነው እና አሁን ወዬ ብልሽ ተፈልጊዋለሽ ቢኒያም ሽብሬ ኧረ እኔ አይመጥነሽ ፊት ያደርግ ኧረ ዝም ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ እነማን ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ኮላውት አድርጉልኝ እና ሐምዛ ይቶ እነሱ ነው እንጂ ዝም ብለህ እንደዚህ ባይረው አላ እነሱ ነው ኮላውት የምታደርገው እነሱን ኮላውት ያደርጉልኛል ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሸዛ ካነ ትላልቅ ሰዎች ከኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላሉ ዩሮፕና አሜሪካ I am the most famous person ኢትዮጵያ እውቅና ምንም ጥቅም የለው ዩሮፕና አሜሪካ በሄደ እኔ መንገድ ያሳልፉኝ ላይክ ታይላንድ እንደዛ እንደምንኩት ፎቶ እንነሳ እንዴ ታይላንድ ላይ ኢቭን ፕሮፌሽናል ፋይተሮች አሉ ታውቃለህ ውስጥ እኛ የነበርንበት ቦታ ዓለም አቀፍ ፋይተሮች ናቸው ዓለም የሚያውቃቸው ናቸው ዩ አር ቲክቶክ ሌጀንድ አለ ከታ ቆይ አላህ ያሳይ እና ቪዲዮ ለምን ልልክልህ ይችላል አራም ወላሂ ፋይተሩ ማለት ነው ይታወቃል ነጋው ይባላል እና ማንም ያውቃል በቃ ሻምፒዮን ነው ዋን ሻምፒዮን ላይ ሻምፒዮን የታወቀ ፋይተር ነው ዩ አር ቲክቶክ ሌጀንድ ይሄ ማለት ምን ማለት ነው ንጉስ በሀገሩ አይከበርም የሚባለው እኮ ለዚህ ነው እንዴ ንጉስ በሀገሩ አይከበርም እንጂ እኛ ውጪ ስንቱ ታሪክ ነው አንተ እንደያሳይ አላህ ያሳይ እሺ የትናንቱ ፕሮግራምስ እንዴት ነበር ትናንት ምንድነው ያደረጋችሁት ያ ማኔጅመንት ቲም ነው እኔ አም the most professional ነኝ ብያለሁ ከዚህ በፊት ስመጣ በፕሮፌሽናል መንገድ ነው የምመጣው ያው ውድድሩንም ሃይ ሌቭል ላይ የሚሰቅለው ነገር ነው ይዤ መጣሁ ማኔጅመንት ቲሞችን ነው ያስተዋወቁ ያ ነው ውድድሩን ሃይ ሌቭል ለማድረስ ነው ኦኬ አብራችሁ የሚሰሩ ሰዎች እንዴት ነው እናንተ ማግኘት የሚችሉት አሉ ያው እንት ነው የማኔጀር የማኔጅመንት ቲሞች ቀደም ብዬሻለሁ አንተ እስከ 3 ተምረህ በድፍረት አስተዳደር ብለሽ የማኔጅመንት ቲሞቻችን ለማስተዋወቅ ነበር የመጣ ነው ያው እነሱ ጋር ኮንታክት ማድረግ ያለባቸው ሰው አለ ስልክ ይቀመጣል እኔም ቪዲዮ ለቃለሁ የሚፈልጉ አሁን ምርታቸውና አገልግሎታቸውን ማስተዋወቅ የሚፈልጉ the most famous person in this country now not only in this country ውስዋሴና መጣው in this planet only ሴዶ ስለዚህ በሴዶ መጠቀም አለበት ምርትና አገልግሎትን አስተዋውቅ የሚደግፍም ካለ እኔ የሚፈልግ by any means እኔ የሚፈልግ ሰው እነሱን ኮንታክት ማድረግ ይችላል ያው አድራሻችን አየር ጤና ሸዋ ሾፒንግ ሴንተር ያለበት አንደኛ ፎቅ ላይ ብትሄዱ where is the Sedo management team office ብላችሁ ስትጠይቁ come ያስተላላ 20 ሚሊዮን አፈሽ የሚባል እውነት ነው አንተ ጠኔ 20 ሚሊዮን ማን ነው የሚሰጠኝ እኮ እንደዛ ጭምጭም 20 ሚሊዮን ተፈተስ ነው እንጂ ሴዶፉን አልያዘ ኖ ምን ትርፍ አግኝቶ ነው ቆይ ልንገርህ 20 ሚሊዮን እኔ ለሀገር ገጽታ ነው ለሀገር ገጽታ ብዬ ነው የገባሁት በቃ ለምን አድዋ ላይ ነው የሚካሄደው አድዋ በደንብ እንዲታወቅ ምናምን በቃ የውጭ ዜጎች መጥተው እንዲጎበኙ በቃ እንደዛ በለው አድዋ ላይ የተሰሩ ታሪኮች ዓለም እንዲያውቀው በሴዶ ምክንያት ማለት ለሀገር ገጽታ ብዬ ነው የገባሁት ይሄን ፋይት ግን እናቴ ትቆጣኛለች ብለህ ነበር አይደል ቁማር ሲሆን ነው ካሸነፍክ እንሰጣለን ከተሸነፍክ አንሰጣለን እንደዚህ አይነት ነገር ሲሆን እኔ አሁን ለማርሻል አርት እድገትና ለሀገር ገጽታ ብዬ ነው የገባሁት ሶሎ ምንም ብር ማገኘው ነገር የለም ኖ ሞኒ አት ኦል ለጽድቅ ነው ለጽድቅ በለው እንደዚህ
you don't know me አትወልት ያለሽ ምን ማለት ነው? ብዙ ቦታ ላይ እንደዛ የዲየም ነው አታውቅም ምን እኮ ለዚህ ነው። አይ እንግሊዘኛውንማ ገብቶኛል ምን ለማለት ነው? ገብቷል። ስንት ዓመት 7 ዓመት ሙሉ ጠይቀኝ እንዴት ዛሬ ካልገባ አይ እኛ ያልተረዳን አንተን ምንድነው ማናቀ ነገር ይሄ በነገራችሁ ላይ እጄ ያለ የጠቆረው ገልብጬ እንዴ ከጀሞ ፉሪ 1 ኪሎ ሜትር በእጄ ሲር ነው ለዛ ነው። ከጀሞ አይደለም አንተ ከየት ነው? ከወለቴ ነው። ከወለቴ አፉበኝ እና ነገሪና እሱን ይዶ ነው የሚያቶል ማለት በቃ ትርጉሙ ቀጥታ ትርጉም ነው እኮ በቃ እኔን አታውቁኝም ማለት ነው። ሐላስ ከምን አንፃር ነው ማናቀ አንተ የተደበቀ ምን አለ ለማለት ፈልጌ እያያችሁት እኮ ነው። በቃ እኔ እኮ የተደበቀም ነገር ስላለኝ ነው ሙሉ ህዝቡም አንጫጫው አይደል? this is my ሴዶ በጣም ማርኬቲንግ ላይ ጂኒየስ ነው ይባላል። በጣም በቃ ማነጋገር ምናምን ይችላል። አሁን ኢንቴንሽናሊ ሆም ብለህ ነው የምታረገው። ያው ማርሻል አርቱን ለማሳደግ ነው የሚጠቀምብህ ሰው ካለ ደግሞ እኔ አሁን ሰው ነው ያጣሁት ለምን አነገር እንጂ ይሄን ማርሻል አርት በዚህ ማርሻል አርት በጣም ብዙ መጠቀም እንችል ነበር። በቃ ወጣቱን መጥቀም ይቻል ነበር። ታዳጊውም ሀገርን መጥቀም ይቻል ነበር። የገቢ ምንጫችን ከፍ ማድረግ ህዝቡን ተጠቅመ ለህዝቡ ጠቅመ ከህዝቡ ተጠቅመ ሀገር መገንባት ይቻል ነበር። ያው የሚሆን ሰው አልተገኘም። እኔ ባለው አየር ያው ተፍተፍየ እንጂ እኔ እንዳልሽው ነገሮችን እንትን ማለት ላይክ ኮርነር ማለት ትችላለህ እንደዛ ማለት ነው። እኔ ቢዝነሱን ማምጣት እችላለሁ። ተርኒንግ ፖይንቱን ማምጣት እችላለሁ። ማጫጫር እችላለሁ። ማቃጠል እችላለሁ። ገብቶሃል? ማረጋጋት እችላለሁ። ያንን እንትን አለ እኔ ጋር ፈላጭ ቆራጭ ነኝ። አይ ነገሮች አሉ። ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይደዋሉ። አይ አይገቡ። ምን ነው? ኧረ እኔ እንጃ የሚገቡ አይመስለኝም። ለምን? ማን ይፈራል? ማን ይፈራል? መፍራት አለ መፍራት ሳይሆን አይገናኙም። ሰማይና ማን ይበልጣል? ኧረ ንቃቴ ይበልጣል። ምን ሆነ? አትሊስት ንቃቴ እኮ ብላክ ቤልት ነው፣ ሰከንድ ቤልት አለው በቴኳንዶ። ዝም ብሎ ደግሞ አይገኝም። ያን ብቻ ሳይሆን ይኸው ስንት ወሩ 6 ወር 7 ወር ታይ ቦክሲንግ እየሰራ ነው። ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ፍቅራቸው እንዴት ነው? ተመችቷል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃቴ ፍቅረኛ ወቀሉን ወሰደብኝ። አስመልሽ የምር አስመልሽ። አዎ ለማስመለስ ያረጋችብሽ ነው አስመልሽ። ንቃቴ ቺት እያረገብኝ እና የሆነ አይገናኙም ነው ያ ንቃቴ የሚሰራው ነገር እዛ ኪክ ሲሰራ አይታል አይደል? ዝም ብሎ የሚመጣ ነገር የንቃተን በራስ መተማመን ታደንቂያለሽ? ከምን የመጣ ነው? ያው እኔ ከማርሻል አርቱ ይመስለኛል። ያው ቴኳንዶ የሚሰሩ ሰዎች አብዛኛው ያው እኛም ከቴኳንዶ ላይ መጣ በራስ መተማመናችን ነው። አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ። አሁን ስኬት ላንተ እሱ ነው በቃ ማሸነፍ ምናምን ነው ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት። ለኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ምንድነው ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝም። ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው። ገብቷል አይደል? ለምን ስኬት ወማ ተውፊቂ ኢላ ቢላህ ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። ገብቷል አይደል? ስኬት የሚሰጠው አላህ ነው። ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ። ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ ማለት ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ ነው። ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት ነው። ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው። ዱንያው አይደለም የኔ የሆነ ነገር ማግኘቴ አይደለም። በቃ ሰዎች ስላወሩልኝ አይደለም። ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው? ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ነው። ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም። ለምን? አላህን ስለያዝኩ ማለት ነው። ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው። አገኘ ያ ነው ትልቁ ነገር እሱ። እንዴት ነው ከአላህ ጋር የምትገናኘው አንተ? ምን በማለት ያው አላህ ያለኝ ያዘዘኝን ማድረግ የከለከለኝን መከልከል። ለምሳሌ ሰላቱን በአግባቡ በሰዓት መስገድ። ሶሻል ሚዲያው ምናምን ሲመጣ ከዛ ነገር አያዘናጋህም ወይ? ዝናው ገንዘብ እኮ አላህ ነው እሱ ነው ያ ነገር እኮ ለኔ ምንም ደስታ አይሰጠኝም። ለምን አልነግርም? እኔ ገንዘብ ማግኘቴ ሰዎችን ማግኘቴ ወይ ሚስት ማግኘቴ ወይ ምንም እሱ ለኔ ምንም ደስታ አይሰጠኝም። ካላህ ጋር እኔ አሁን ያመኛል። ለምን አልነግርም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆነም። ግን ያንን ነገር አሸንፌ በአግባቡ ሰላቴን ስሰግድ ወላጆችን ስታዘዝ ለሰዎች ሳዘን ምናምን ያ እንደዛ አይነት ስሜት ሲመጣ ውስጤም ይረጋጋል ማለት ነው እንጂ በገንዘብ ወይም በሆነ ነገር በቁሳቁስ የኔ ውስጥ አይረጋጋም። ያ ነገር ነው ዋናው ነገር እሱ ነው ለማለት ነው። አሁን ዝም ብለህ አንተ እኔ ዱርዬ ነኝ ብዙ ነገር አታዋራም። ቻው ወየት አደ
እኮ ለአንዳንድ ስብሰባ ጉዳዮች ወደ ሲንጋፖር ሄዳለሁ። በተመሳሳይ ደግሞ ዱባይ ስመለስ ጎራ ስለምል እሱን ሳልጨራርስ አልመለስም ብዬ ነው። ምን ገንዘብ? ሄሎ ታዴ አንዴ ስልክ ገባብኝ። በቃ መልሼ እደውልልሃለሁ። እሺ ገንዘብ ይላል ጨምላቃ። እናንተ አብዬ መጣ። አበበ ነው ያ ሚሊዮነሩ። አዎ የት አለ? እየመጣ ነው። በእናታችሁ እኔ ላስተናግደው ደግሞ አላገባም። ምን ስለሆንሽ ነው የምታስተናግጁን እያለሁ እንዴ? አንተ ምን ልታደርገው? ብዙ እህቶች አሉ። አንዷን ድርለታለሁ ከፈለገው። ምን አይነቱ ምቀኛ ጸጥታ እንዴ! ምንድን ነው የሚያደነባብራችሁ? ምንድን ነው እንደዚህ መንገብገብ እንዴ? እኔ እኮ ሲኒየራችሁ ነኝ። ረሳችሁት እንዴ? እኔ እያለሁ እናንተ ልታስተናግዱት ነው? ኧረ ዘነበች ስትመጣ ነው ያስተናግጃት አውቃለሁ። ሚሊዮነር ሲኒየር ከኔ ጋር ነው ማች የሚያደርገው። ምን ሆናችሁ ነው? አንተ አቅምን ወቀ በኋላ ቁጥር ስትሳሳቱ መልሳችሁ እኔን ለማስቸገር ነው። ምን ልታዘዝ? የእኛ ጌታ ምን ልታዘዝ? አገልግሎት ፈልጌ ነበር። እሺ ይቻላል። አስቻለ ይባላሉ። ኪራይ ቤት ውስጥ ነው የምኖረው። እዚህ መስሪያ ቤት ውስጥ ኪራይ ቤት ውስጥ ነው የምኖረው። እዚህ መስሪያ ቤት ውስጥ ይበድሉኛል፣ ይጨቁኛል። አይዞህ ያልፋል። ወይ ደግሞ አንተ ታልፋለህ። ያው በቅድሚያ ባንካችንን ምርጫው አድርገው ወደኛ ስለመጡ እጅግ በጣም አድርጌ አመሰግናለሁ። ምን ያህል ነው ለመበደር የፈለጉት? አሁን እንኳን የፈለግኩት 100 ነው። 100 ሚሊዮን? ኖ ሳይሆን 100,000 አያንስም? በዚህ እንጀምርና እያየን እንጨምረዋለን። እሺ ግን ይቅርታ እናንተ መቼም ደፈርከኝ አይበሉኝ። እኔ እንደው አሰራር ስለሆነ ነው እንጂ እኔ እንደው ከእርሶ እንደዚህ መጠየቅ አይገባም። በእውነቱ የድርጅቱ አሰራር ስለሆነ ነው። ማስያዣ ነገር እንፈልጋለን። ይቅርታ ግን ችግር የለውም። ያቺ ቤት ትታያለች። በር ላይ ቆመችው። በር ላይ ቆመችው። እሷን ትይዛላችሁ። አይበዛም? ለ100,000 ብር የ40 ሚሊዮን ብር መኪና? ግድ የለም። የዛሬ ወር ስመጣ ወስጄ ሄዳለሁ። እሷን ያዟት። እሺ እንግዲህ ካሉ ምን ያለው እንግዲህ አሁን ምንድነው የዛሬ ወር የሚመልሱ ከሆነ ሂሳቡ የሚመጣው ከነወለዱ 101,300 ብር። 1,300 ወለዱ ነው ማለት ነው? 1,300 ወለዱ። 1,300 50 ይበቃኛል። ኧረ ለእኔ 100 ይበቃኛል። ሰላም አላችሁ? ሰላም ነው? አለን። እንዴት ናችሁ? አይ ሰላም ነው? ችግር የለም። ሰላም ነው። እንዴት ነው? ደህና ተመለሱ? መንገድ ሰላም ነው? ሁሉ ሰላም። ቤተሰብ፣ ስራ አሪፍ፣ መልካም። በቀኗ ነው የመጡት። ግድ ነው ከጊዜ ጋር አብሮ መሮጥ። ያው ብድሩን ከፍያለሁ። ቀይን ለመውሰድ ነው የመጣሁት። ይኸው እየፈረምኩ ነው። እናመሰግናለን። እንግዲህ እንደነገሩኝ ከፍ ያለውን ሲፈልጉ መጥተው ከኛ እንዲበደሩ። አመሰግናለሁ በጣም። መልካም እንገናኛለን። ይቅርታ ግን ይቅርታ ይቀመጡ አንዴ ካላስቸገርኩት። ምንድን ነው? እኔና ባልደረቦቼ ካላስቸገርኖት አንድ ጥያቄ ልጠይቆት ፈልገን ነበረ። ምንድን ነው? የእኔ ጥያቄ የነበረው ፈቅደውልኛል አይደል? እሺ እርሶ ሰውዬ ማነው? እርሶ 100,000 ብር የሚወስዱ አይነት ሰው አይደሉም። የሚቸግሩት አይደሉም። 100,000 ብር ወስደው ለምን በቶሎ መለሱ? 100,000 ብር ለምን ወሰዱ የሚለው በጣም ትልቅ ኩዌሽን ነው። ስናነጋግረን ነበር ሰው ከመምጣቱ በፊት። ወይል ምን አለ መሰላቸው፣ እኔ ያለፈውን 1 ወር እዚህ ሀገር ውስጥ አልነበርኩም። አየህ 1 ወር ሀገር ውስጥ አልነበርኩም ማለት መኪናዬን እዚህ ጥዬ ሲሄድ ለማቆሚያ ቢያንስ በቀን 500 ብር
በወር 15,000 ብር ከፍላለሁ ማለት ነው። አብራችሁኝ ናቸው አይደል? እናንተ ጋር ባስያዝነው ብር መኪናዋ እዚህ ስትቆም 1300 ብር ፈጀች ማለት ነው። ስንት አተረፍኩ? 13,000 ብር። አያችሁ፣ ሀብታም የሚኮነው እንደዚህ ነው። ይገርማል፣ ይገርማል። ተገረምን በጣም